ሉክ በአለም ላይ አለ የተባለ ሰክሰስፉል ትሬደር አምጥታችሁ ምንድነው ሰክሰስፉል ያደረገ ብትሉት የሚነግራችሁ እነዚህን አራት ነገሮች ነው። አውቃለሁ እንዴት ልታውቁ ትችላለህ ምናምን ልትሉኝ ትችላላችሁ። ነገር ግን በጣም ኦብቪየስ የሆነ አንድ ነገር ልንገራችሁ። በጣም ብዙ ሰክሰስፉል የሚያደርግ መንገድ የለም። በጣም ብዙ ሰክሰስፉል የሚያደርግ መንገድ ቢኖር ኖሮ ሁሉም ሰው ሰክሰስፉል ይሆን ነበር። ነገር ግን እነዚህ ሰክሰስፉል የሆኑ ሰዎች ሶሻል ሚዲያ ላይ የምታዩቸው ሰዎች እናንተ እንደምታስቡት በጣም በብዙ መንገዶች ሰክሰስፉል የሆኑ ሰዎች አይደሉም። ወደዳችሁም ጠላችሁም ወደዚህ ኢንዱስትሪ ስትመጡ ሰክሰስፉል ሊያደርጓችሁ የሚችሉ በጣም ትንሽ መንገዶች ናቸው ያሉት። እንደምታስቡት አለም ሶሻል ሚዲያ እንደምትመለከቱት በጣም ብዙ ሺህ አማራጭ የለም። ወደ ሪያሊቲ ስንመጣ መሬት ላይ ስንወርድ በጣም ብዙ ሰክሰስፉል የሚያደርግ መንገድ የለም። ዛሬ የምንነጋገረው እነዚህ ሁሉ ሶሻል ሚዲያ ላይ የምታዩቸው ሰዎች አድርገውት የሰራላቸው ከእንደገና ደግሞ ከነሱ በመመልከት እኔም አድርጌው የሰራልኝን ነገር ነው የምንነጋገረው። አንድ ባንድ እንመለከታቸዋለን። የመጀመሪያው ትሬዲንግ ቢዝነስ ነው። ይህንን በጣም ብዙ ቦታዎች ሲናገር ሰምታችኋል። ነገር ግን 99.99 የሆነው ሰው ትሬዲንግን እንደ ቢዝነስ አይመለከተው። ቲንክ ባሪ ለምሳሌ አንድ ሰው ቢዝነስ ቢጀምር የሆነ አይነት ሲሪየስነስ አለው አይደል? እንደ ቢዝነስ እየጀመረ ከሆነ አንድ ሰው የሆነ የሚያደርገው ነገር አለ። ላይክ ይሄንን ወደ የትኛው ቦታ ብትወስዱት ትንሽ ቢዝነስ እየጀመረ ያለ ሰው ሊሆን ይችላል። በጣም ትልቅ ቢዝነስ እየጀመረ ያለ ሰው ሊሆን ይችላል። የሆነ አይነት ሲሪየስ የሆነ አክቶች አሉት ሊወስዱ የሚገባው እንጂ ከመሬት ተነስቶ ቢዝነስ መሰረታለሁ ምናምን የሚባል ነገር አይደለም አይደል? ቢዝነስ ሲሰራ እንዴት እንደሚሰራ ሁላችንም እናውቃለን። ብዙ ሰው እንደ ቢዝነስ አድርጎ ትሬዲንግን እየተመለከተው አይደለም። ቢዝነስ ማለት በጣም ኦርጋናይዝድ የሆነ መንገድ ነው። እያንዳንዱ የሚወሰደው ዲሲዥን ኢቭን በአንድ ሰው አይወሰድም። ለዛች ዲሲዥን ፕሮፌሽናል የሆነ ሰው ነው ኢቭን ያንን ዲሲዥን እንኳን የሚወስደው ማለት ነው። የትኛውም አይነት ቢዝነስ በሚሰራ ጊዜ ምን ያህል ኦርጋናይዝድ እንደሆነ መገመት ትችላላችሁ። ይሄን አይነት ኦርጋናይዜሽን ወደ ትሬዲንጉ የሚያመጣ ሰው ጭራሽ የለም። ምክንያቱም ሁሉም ሰው ባይና ሴል ማለት እንደሆነ ትሬዲንግ ከዛ ደግሞ ሀብታም ለመሆን የሾርት ከት መንገድ እንደሆነ እንዲህ ነው የሚያስበው እንጂ በትክክል እንደ ቢዝነስ ትሬዲንግን እየሰራ ያለ ሰው ማግኘት በጣም ከባድ ነው። ይሄ የመጀመሪያ ሚስጥሩ ነው። ትሬዲንግን እንደ ቢዝነስ መመልከት የመጀመሪያው ሚስጥሩ ነው። ትሬዲንግ እንደ ቢዝነስ የምትመለከቱ ከሆነ ዲሲፕሊን፣ ፔሸንስ ምናምን እያሉ ብዙ የሚሏችሁን ነገሮች እነሱ ሁሉ በአንዴ የሚመጡት ትሬዲንግን ሪሊ አሴ ቢዝነስ እየተመለከታችሁት ከሆነ ነው። የሆነ ቢዝነስ ጀምራችሁ እኮ አትቀልዱ። የሆነ ቢዝነስ ጀምራችሁ አይ እኔ ዛሬ ደብሮኛል ምናምን ብላችሁ ቢዝነሱን ትታችሁ አትሄዱም። ምክንያቱም ቢዝነስ እንደሆነ ታውቃላችሁ። ያ ቢዝነስ ካደገ ምን ሊሰጣችሁ እንደሚችል ታውቃላችሁ። ይሄ አይነት እይታ ለትሬዲንግ ያለው ሰው ማግኘት በጣም ከባድ ነው። ይሄንን ማድረግ የምትችሉ ከሆነ የመጀመሪያ ትልቅ ስራ ቀለላችሁ ማለት ነው። ኢሞሽናል ሊሆን ይችላል። ቴክኒካል ስኪሎች በጣም በአጭር ጊዜ ዲቨሎፕ ማድረግ የምትችሉት በመጀመሪያ ትሬዲንግ እንደ ቢዝነስ ስትመለከቱ ነው። ሁለተኛው ደግሞ ትሬዲንግ requires relentless effort። ይሄን ምን ያህል ሰው እንደተረዳው አላውቅም፣ ግን በመጀመሪያ ጊዜያት ላይ ወይም ደግሞ መጀመሪያ ላይ የሆነ ነገር ስትጀምሩ ሚዘብል ነው። ሁሉም ነገር አውቃችሁት ወይም ሁሉም ነገር ፊገር አውት አድርጋችሁት አለ የምትጀምሩት። መጀመሪያ የሆነ ነገር ስትጀምሩ ያለ የሆነ አይነት ኬዮስ አለ። ያንን ነገር ኢቭን ማድረግ እንኳን ከዛ በላይ ኮንሲስተንት ሆኖ ሰው መቀጠል የማይችለው አዲስ ነገር ጀምሮ መጀመሪያ ላይ ምንም ነገር ፊገር አውት ስላላረገ ያንን ነገር ማድረግ ደስ የሚል ነገር አይደለም። የሆነ በግራ መጋባት ውስጥ ነው መጀመሪያ የምትቀጥሉት። የመጀመሪያ ትሬዲንግን መጀመሪያ አንድ ሰው ሲጀምር ኮንሲስተንትሊ ለአመታት ትሬድ እያደረገ ስኪሉን ማሻሻል የማይችልበት ምክንያት ብዙ ጊዜ መጀመሪያ ላይ ሲጀምር ያለው የግራ መጋባት ነው። እሱም ፖይንት በመጀመሪያ ማለፍ ሪሌንትለስ የሆነ ኢፈርት የሚጠይቅ ነገር ነው። በጣም ብዙ ሰዎች ተመልክታችኋል ሶሻል ሚዲያ ላይ እንትን ሲሉ ማለት ነው። የሆነች ያህል ሰዓት ብቻ ነው የሚሰሩት። ከዛ በኋላ ምንም አይሰሩም። ነገር ግን በጣም ብዙ ገንዘብ ይሰራሉ ምናምን። እንደዚህ አይነት ፖይንት ላይ መጀመሪያ ለመድረስ እነዚህ ሰዎች ምን ያህል ዋጋ ከፍለዋል የሚለውን ነገር ማወቅ አስፈላጊ ነው። ስለዚህ የመጀመሪያዎቹ ጊዜያት ላይ ነገሮቹ ፊገር አውት ማድረግ አለባችሁ። በመጀመሪያ እናንተ ፕሮፊታብል የሆነ ትሬደር ለመሆን የምትከፍሉት ዋጋ አለ። ማርኬቱ ላይ ኤጅ እንዲኖራችሁ የምትከፍሉት ዋጋ አለ። ያንን በመጀመሪያ ከከፈላችሁ በኋላ ነው ትንሽ ሰዓት እየሰራችሁ ነገር ግን ብዙ ገንዘብ የምትሰሩት እንጂ መጀመሪያውኑ ስትጀምሩ ሁሉ ነገር ተስተካክሎ ገንዘብም ትሰራላችሁ። ነገር ግን ትንሽ ሰዓት ነው የምትሰሩት። ምንም የሚያለፋችሁ ነገር የለም ምናምን። እንዲህ የሚሰራ ቢዝነስ ካገኛችሁ
ለእኔ ጠቁሙኝ፣ እኔ ደስ ይለኛል። እንደዚህ የሚሰራ ቢዝነስ ግን ማግኘት ኦልሞስት በጣም ከባድ ነው አውቃለሁ። በጣም እነዚህ በቃ ሰዎች ወርክ ላይፍ ባላንስ ምናምን ሲሉ፣ ነገር ግን ወርክ ላይፍ ባላንስ ራሱ የሆነ አንድ የሚደረስበት ስቴጅ ነው እንጂ መጀመሪያ ስትጀምሩ የሚኖራችሁ ነገር አይደለም። ይሄንን በመጀመሪያ ማወቅ አስቡ ወይም ደግሞ ለማወቅ ሞክሩ። በሁለተኛነት ብዙ ሰው ምን ላይ መስራት እንዳለበት አያውቅም። በጣም መስራት አለባችሁ፣ ዴዲኬትድ መሆን አለባችሁ፣ ሪሌንትለስ የሆነ ኢፈርት ማሳደር ወይም ማስገባት አለባችሁ የምትፈልጉበት ቦታ ለመድረስ ስንል ብዙ ሰው ምን ላይ ነው መስራት ያለብኝ የሚለውን ጥያቄ ይጠይቃል። ከዛም ደግሞ የብዙ ሰው ችግር አሁንም ኮንሲስተንት ሆኖ እንዳይቀጥልም የሚያደርገው ነገር ምንድን ነው? ለ6 ወር ለ5 ወር ምናምን የሚሰራቸውን ነገሮች ማወቅ ይፈልጋል። 4-5 ስቴፕ አልፎ የሚሰራቸውን ነገሮች ማወቅ ይፈልጋል። ነገር ግን እንደዚህ አይደለም። የሆነ ስቴር ወይም ደረጃ ስትወጡ ሁሉም ጫፍ ያለውን ደረጃ ታዩታላችሁ ማለት አይደለም። እዛ ደረጃ ላይ አትደርሱም ቤዚክሊ። ስለዚህ በመጀመሪያ ከፊት ለፊታችሁ ያለው መስራት ያለባችሁ 2 ወይም ደግሞ 3 ነገሮችን ካወቃችሁ በጣም በቂ ነው። እነሱ ላይ ስሩ። ስለዚህ አሁን እኔ እዚህ ላይ መስራት አለባችሁ ብዬ መናገር አልችልም። ምክንያቱም በጣም ብዙ ሰው በተለያዩ አይነት ሌቭሎች ላይ ነው ያለው። አንዳንዱ ሰው ምን አይነት ማርኬት ትሬድ ማድረግ እንዳለበት ፊገር አውት ማድረግ ላይ ነው። አንዳንዱ ደግሞ ምን አይነት ታይም ላይ ትሬድ ማድረግ እንዳለበት ፊገር አውት ለማድረግ እየሞከረ ነው። ብዙ ሰዎች የተለያዩ አይነት ስቴጅ ላይ መስራት ያለባቸው ነገር አለ። ይሄንን ራሳቸው ጠንቅቆ ያውቁታል። ስለዚህ ምን መስራት እንዳለበት በጣም ብዙ ሰው ያውቃል፣ አያደርገውም እንጂ። ምክንያቱም ሌሎች ብዙ ነገሮች ማወቅ ይፈልጋል፣ የሚሰራቸውን ነገሮች ማለት ነው። ነገር ግን እንደዚህ አይታወቅም። ማንም ደግሞ የዛሬ ዓመት የሚያደርገውን ነገር አውቆ አይደለም የሚቀጥለው። ጀስት ከፊት ለፊት ያለው 2 ወይም ደግሞ 3 ነገር ካወቁ እሱ ላይ ዴዲኬትድ ሆኖ መስራት ብቻ ነው። እንደዛ ነው የሚሰራው ማለት ነው ቢዝነሱ። አትሊስት በትሬዲንግ ላይ ኮንፊደንት ሆኜ ማውራት እችላለሁ። የዛሬ ዓመት ምናምን የምታደርጓቸውን ነገሮች ማወቅ አትችሉ። ዛሬ ላይ የምታደርጓቸውን ነገሮች ካወቃችሁ በጣም በቂ ነው። ሪሌንትለስ የሆነ ኢፈርት መጀመሪያ ላይ ማሳደር፣ በመጀመሪያ በጣም ዴዲኬትድ ሆኖ መስራት የሚያስፈልግ ነገር ነው። አማራጭ የለም። ሶስተኛው ይሄን በጣም ብዙ ቦታ ሰምታችሁታል። you need to be okay with losing። ይሄንን በጣም ብዙ ኮንቴንት ክሪኤተሮች ሲናገሩ ሰምቻለሁ። እናንተም ሰምታችሁት ሊሆን ይችላል። ትሬደር ከሆናችሁ ሉዚንግ ላይ ኖርማል መሆን አለባችሁ፣ ሉዝ ስታደርጉ ኖርማል መሆን አለባችሁ ሲባል በጣም ብዙ ቦታ ሰምታችኋል። እኔ በጣም ብዙ መጽሐፎችን ሳነብ ከእንደገናም ደግሞ ኮንቴንቶችን ኮንሱም ሳደርግ እነዚህ ነገሮች ሰማቸዋለሁ። ነገር ግን በትክክል ሄዳችሁ ከቻርታችሁ ፊት ለፊት ቁጭ ብላችሁ ሉዝ ስታደርጉ ይሄን ስሜት ማጥፋት ትችላላችሁ ወይ? ኢትስ ኢምፖሲብል። ማጥፋት አትችሉም። ከእንደገናም ደግሞ ኖርማል መሆን አትችሉም፣ ኮንቴንት ኮንሱም ስላደረጋችሁ ወይም ደግሞ መጽሐፍ ስላነበባችሁ ማለት ነው። ነገር ግን እኔ በጣም ትልቁ ችግር የተፈታልኝ እዚህ ጋር ነው። ይህንን ነገር በትክክል ሪያላይዝ ሳደርግ ሉዚንግ የሚባለው ነገር በጣም ኖርማል የሆነ ነገር ነበር የሆነ ምንድነው ሪያላይዝ ያደረግኩት? ትሬዲንግ ቢዝነስ ከሆነ አንድ መሬት ላይ ያለ ቢዝነስ ለሰራተኞቹ ደሞዝ ይከፍላል። የተለያዩ አይነት የቢዝነስ ኮስቶች አሉበት። ቢዝነስ እየሰራን ወጪ ማናወጣበት ገቢ ብቻ የሆነበት ቢዝነስ የለም ኖርማሊ። ቢዝነስ ሲሰራ ኮስቶች አሉ፣ ለቢዝነሱ ሊወጡ የሚችሉ ኮስቶች ማለት ነው። እነዛ ኮስቶች መቀየር አይቻልም። እኔ በትክክል የወሰድኩት ለሰራተኞች የሚከፈለውን ገንዘብ ነው። ስለዚህ አንድ አሴ ቢዝነስ ኦነር ለምሳሌ አንድ ሰው ለሰራተኞች ሲከፍል ወጪ ነው እያተረፈ አይደለም፣ ለነዛ ሰዎች መክፈል አለበት። እነዛ ሰዎች ምንድነው ለሱ ፕሮቫይድ የሚያደርጉት ሲባል ያ ቢዝነስ እንዲቀጥል ያደርጋሉ። ከዛ ደግሞ በየቦታው የሚከፍላቸው ሰዎች እዛ ቦታ ስኪል የሆኑ ሰዎች ናቸው። ሴልስ ከሆነ ሴልስ፣ ማኔጅመንት ከሆነ ማኔጅመንት፣ ኤችአር ከሆነ ኤችአር፣ ሁሉም ሰዎች ስኪልድ የሆኑ ሰዎች ናቸው። ስኪልድ ሲሆኑ ደግሞ የእሱን ቢዝነስ ፋሲሊቴት ማድረግ ይችላሉ። እሱ ሁሉንም ስራ አይሰራም፣ ነገር ግን በዛ ቦታ ላይ በዛ ዳይሬክሽን የእሱ ቢዝነስ እንዲያድግ ያ ሰው ለነዛ ሰዎች ገንዘብ ይከፍላል ማለት ነው። ስለዚህ እኛም ሉዝ ስናደርግ ለሰዎች የምንከፍለው ገንዘብ ነው። ቀጣይ ለምናገኘው ፕሮፊት የምንከፍለው ገንዘብ ሉዝ የምናደርገው ገንዘብ ነው። ትሬዲንግ እንደዛ ከሆነ ቢዝነስ አይሆንም። ምክንያቱም ቢዝነስ ላይ የግድ ኮስት አለ፣ የሚወጣ ወጪ አለ። ወጪ ካላወጣን ደግሞ ገቢ ማግኘት ስለማይሆን ማለት ነው። ነገር ግን በምን አይነት መንገድ ነው ያንን ሉዝ ኢንተርፕሬት ልናደርገው የሚገባው የሚለውን በትክክል መዋት የፈለግኩት። አንድ ሰው ለምሳሌ 5 ወይም ደግሞ 6 ትሬዶችን ወሰደ። ከዛ ውስጥ 3ቱ ሉዘር ናቸው። እነዛ ሉዘሮች በጣም ብዙ 99% ምንድን ነው የሚያደርገው? እዚህ ጋር ስተሰርቻለሁ በቃ በደፈናው ይተዋዋል። ነገር ግን እነዛ ሉዞች ጋር ነው የቀጣይ ፕሮፊት ዲፔንድ የሚያደርገው፣ እነዛ ሉዞች ጋር ነው። ሉዞቻችንን በዚህ መንገድ ኢንተርፕሬት ማድረግ አለብን። አንድ ሰው ሉዝ ሲያደርግ ኮስት ነው እየከፈለ ያለው። ለዛ ኮስት ምላሹ ምንድን ነው የሚሆነው? ይህንን ነው በደንብ እንድታውቁ የፈለኩት።
አንድ ካምፓኒ ለሰራተኞቹ ደሞዝ ሲከፍል ሰራተኞቹ ለሱ የሚሰጡት ቫልዩ አለ፣ የሚሰሩለት ሃርድ ወርክ አለ። ለዛ ነው የሚከፍለው። እኛ ሉዝ ስናደርግ ኮስት ከሆነ ወይም ደግሞ እየከፈልን ከሆነ ምንድነው እኛ በምላሹ እያገኘን ያለ ነው? ያንን እንድናውቅ የፈለኩት። ስለዚህ ቁጭ ብለን ሉዝ ካደረግናቸው ትሬዶች መካከል በትክክል መጠን ምንድነው ምን አይነት ሌሰኖች አሉ? ምን እንማራለን ከነዚህ ነገሮች? እነዛ የምንማራቸው ነገሮች የቀጣይ ፕሮፊት እና የቀጣይ ትርፎች ዲፔንድ የሚያደርጉት ብዙ ጊዜ ዛሬ ሉዝ በምናደርጋቸው ገንዘቦች ነው ማለት ነው። ስለዚህ አንድ ሰው 1 ዓመት ስትሬት ሉዝ ካደረገ ቀጣይ ዓመት ከሱ በላይ ፕሮፊታብል ትሬደር አይኖርም። ምክንያቱም እነዚህ ሉዘሮች ኮስት ነበሩ። ከነዚህ ኮስቶች ግን መማር ይኖርበታል ማለት ነው። ከሉዛችሁ አለመማርና በትክክል እነዛን ሉዞች ላይ የነበሩትን ችግሮች በሙሉ ፊገር አውት አለማድረግ ልክ አንድ ቢዝነስ ጀምራችሁ ምንም ለእናንተ ለማይጠቅማችሁ ሰው ወይም ደግሞ ለእናንተ ምንም ቫልዩ ፕሮቫይድ ለማያደርግ ሰው በየጊዜው ደሞዝ እንደመክፈል ነው። ይሄ ደግሞ አይሰራም፣ እንደዚህ አይሆንም። ብዙ ሰው ይሄን እያደረገ ስለሆነ ነው ሉዝ ከሚያደርጋቸው ትሬዶች ምንም ቤኔፊት የማያገኘው። ነገር ግን ኢቨን ከፕሮፊታብል ትሬዶች በላይ በሉዘሮች የሚገኙት በጣም ትላልቅ ሌሰኖች ለቀጣይ 1 ዓመት 2 ዓመት 3 ዓመት ፕሮፊታብል የሆነ ትሬደር እንድትሆኑ ያደርጋችኋል። ስለዚህ ከሉዘሮች በጣም ትላልቅ ነገሮችን መማር እንችላለን። ቁጭ ብላችሁ ሉዝ ያደረጓቸውን ትሬዶች ተመልከቱ፣ አናላይዝ አድርጉ። ያኔ የምታገኟቸውን ትላልቅ ሌሰኖች ታያላችሁ። ከዛ ደግሞ በምን አይነት መንገድ እንደሚከፍላችሁ ትመለከታላችሁ። ይሄ በጣም የሚደንቅ ነገር ነው። ከሄዳችሁ ሞክሩ። አራተኛውና የመጨረሻው ቢ አ ለርኒንግ ማሽን። ይሄ በጣም አስፈላጊ ነገር ነው። ይሄን እንደ ትሬደር ብቻ አይደለም፣ አሴ ፐርሰን ራሱ እንደዚህ የሚሆን ሰው በጣም የለም። ብዙ ጊዜ የሆነ ነገር ስንጀምር አንድ በጣም ትልቅ ጠላት አለ which is ego። ይሄ በጣም በቃ ከባድ ነገር ነው። እውነት ለመናገር አንድን ሰው እንዳያድግ የሚከለክለው ነገርና የተሻለ ነገር እንዳይሰራ የሚያደርገው ነገር እሱ የሆነን ነገር ቢሰራ የተሻለ እንደሆነ ያስባል። ቁጭ ብሎ ማለት ነው፣ ምንም ሳይሰራ ከሚሰሩ ሰዎች የተሻለ እንደሆነ ያስባል። ነገር ግን አንድ እውነት አለ። አንድ ሰው አንድን ነገር 1 ዓመት አድርጎት ከሆነ ከናንተ በጣም ብዙ ሺህ ርቀት ሄዷል። ስለዚህ በትክክል ከሱ ሰው በጣም ብዙ ነገሮች መማር ትችላላችሁ። ብዙ ሰው ግን ይሄንን አያውቅም። የሚያደርገው ነገር ምንድነው? እኔ እንዴት ከዚህ ሰው እማራለሁ? እንዴት ይሄን አስተምረኝ ብዬ ጠይቀዋለሁ? እንዴት ከሱ ተምረሃል እባላለሁ? እንዲህ አይነት ነገሮች ናቸው በጣም ብዙ ሰውን ከማደግ የሚይዙት። ለርን ማድረግ ማለት አንድ ሰው መጥፎም ፓርቶች ይኖሩታል፣ ከእንደገናም ደግሞ ጥሩም ፓርቶች ይኖሩታል። ስለዛ ነገር ኬር አታደርጉ። ነገር ግን ያ ሰው አንድ ሰው ለምሳሌ ትሬዲንግ እየጀመራችሁ ከሆነ አንድ ሰው 3 ዓመት ትሬድ አድርጎ ከሆነ ከናንተ 3 ዓመት ይበልጣል ማለት ነው። በትክክል የ3 ዓመት እውቀት አካብቷል ማለት ነው። ከዛ ሰው ቁጭ ብላችሁ መማር ነው። ኢጓችሁን ተዉት፣ ስማርት ነኝ የሚለውን ነገር ተዉት፣ እኔ እንደዚህ ስራዎችን ስሰራ ጎበዝ ነኝ ምናምን የሚለውን ነገር ሁሉ ተዉት። ሰዎችም እንደዚህ ብለዋችሁ ከሆነ እሱን ሁሉ ተዉትና ሄዳችሁ ከዛ ሰው ተማሩ። ያ በጣም ትልቅ ሾርት ከት ነው። ምክንያቱም እሱ 3 ዓመት ስትራግል ሲያደርግ የነበረውን ነገር እናንተ ጀስት ከሱ ቁጭ ብላችሁ በመማር ብቻ ታተርፋላችሁ ማለት ነው። ይሄንን በጣም ብዙ ሉዘሮች ያደርጉት፣ ምክንያቱም ኢጎስቲክ ናቸው። እነሱ ጥሩ እንደሆኑ ነው የሚያስቡት። እነሱ ከማንም በላይ የሚገራርሙ ነገሮችን እያደረጉ እንደሆነ ያስባሉ። በጣም ጥሩ ትሬደሮች እንደሆኑ ያስባሉ ምናምን። ነገር ግን like the dumbest person in the world ቢሆን ራሱ አንድን ነገር ትሬዲንግ ሊሆን ይችላል፣ አንድን ነገር ለ4 ዓመት አድርጎት ከሆነ ከናንተ በጣም ይበልጣል። ከዛ ሰው በጣም ብዙ ነገሮች መማር ትችላላችሁ። ይሄንን ማድረግ በጣም አስፈላጊ ነገር ነው። ለርን ማድረግ፣ ከሌሎች ሰዎች መማር አማራጭ የሌለው ጉዳይ ነው። ማድረግ ካለባችሁና በጣም በአጭር ጊዜ ደግሞ ፕሮፊታብል መሆን ካለባችሁ ይሄ በጣም ትልቅ ሾርት ከት ነው፣ ከሌሎች ሰዎች መማር ማለት ነው። እድገታችሁን የሚከለክለው ነገር እናንተ ጥሩ እንደሆናችሁ ካሰባችሁና ስማርት እንደሆናችሁ ካሰባችሁ ያን ጊዜ እድገት አቆማችኋል፣ እዛው ባላችሁበት ትቀራላችሁ ማለት ነው። እነዚህን 4 ነገሮች ተመልክተናል። የመጀመሪያው ትሬዲንግን እንደ ቢዝነስ መመልከት፣ በትክክል ኦርጋናይዝድ ሆናችሁ ቢዝነስ እንዴት እንደሚሰራ በመጀመሪያ አውቃችሁ ከዛ ትሬዲንግንም እንደ ቢዝነስ መመልከት፣ በትክክል ኦርጋናይዝድ ሆናችሁ ትሬዲንግን እንደ ቢዝነስ ለመመልከት ሞክሩ። ከዛ በመቀጠል ሁለተኛ ላይ የተመለከትነው ደግሞ ለመጀመሪያ አትሊስት 2 ወይም ደግሞ 3 ዓመታት በትክክል ቁጭ ብላችሁ በጣም ዴዲኬትድ ሆናችሁ መስራት ይኖርባችኋል። ከዛ በመቀጠል ያው ፍሪ ታይም የምትፈልጉ ከሆነ ወርክ ላይፍ ባላንስ ምናምን የሚባሉትን ሁሉ ነገሮች የምትፈልጉ ከሆነ
ለመጀመሪያ አትሊስት 2 ዓመታት ነገሮችን ፊገር አውት ለማድረግ ቁጭ ብላችሁ መስራት አለባችሁ። አንገታችሁን ደፍታችሁ በትክክል ነገሮችን ከሰራችሁ በኋላ ከዛ በኋላ ኤቭሪቲንግ ይፈታል። ምን ማታስቡ። ሶስተኛ ላይ የተመለከትነው ሉዞችን እንዴት መመልከት እንዳለብን ነው። ሉዞችን የምንመለከተው ከሉዞች የምናገኛቸውን ጥቅሞች እያየን ነው። ሉዝ ከምናደርጋቸው ትሬዶች የትኛውም ያህል ተከታታይ ሉዝ ቢሆን እኛ ሉዝ ስናደርግ የምናገኛቸው ጥቅሞች ምንድን ናቸው? ስለዚህ ሉዝ የሚለውን ሉዝ ባትሉት ሁላ ደስ ይለኛል። የትሬዲንግ ቢዝነስ ኮስት ነው። ስለዚህ የቢዝነስ ኮስት ከሆነ ደግሞ ቢዝነስ ኮስት ሁልጊዜ መውጣት አለበት። ነገር ግን ከዛ ከማወጣው ኮስት ምን ያህል ሪተርን አለኝ የሚለውን ነገር ማወቅ ነው። ሉዝ ከሌለ ትሬዲንግ አይሆንም። ከዛም ደግሞ ገንዘብ አትሰሩበትም። ስለዚህ ሉዘሮች ስላሉ ነው፣ ሉዝ ማድረግ ስለሚቻል ነው በትሬዲንግ ገንዘብ መስራት እንችላለን ብለን እያሰብን ያለ ነው። ስለዚህ እናንተ ምንም ነገር ሳትሰጡ አገኛለሁ ብሎ ማሰብ የማይሰራ ነገር ነው። እንደዚህም ብላችሁ አታስቡ። አንሪሊስቲክ የሆነ ነገር ነው። አራተኛ ላይ የተመለከትነው ለርኒንግ ማሽን ስለመሆን ነው። ከማንም መማር አስቡ። ከየትኛውም አይነት ሰው ከእናንተ በታች የሆነ ሰው ሊሆን ይችላል፣ ከእናንተ በላይ የሆነ ሰው ሊሆን ይችላል። የትኛውም ሰው በሆነ ነገር ይበልጠናል። ስለዚህ በዛ ያቺን ነገር ከሱ መማር እንችላለን ማለት ነው። በሁሉም ዳይሬክሽን ጥሩ ነን ብለን የምናስብ ከሆነ ግን ከማንም በየትኛውም አይነት ዳይሬክሽን ማንሻል ሰዎች ነው የምንሆነው። ሶ ከየትኛውም አይነት ሰው ከኛ በታች ያለ ሰው ሊሆን ይችላል፣ ከኛ በላይ ያለ ሰው ሊሆን ይችላል። እኛ አያገባንም የሱ መጥፎ ጎኖች። እኛ የሚመለከተን እሱ የሚያደርጋቸው ጥሩ ነገሮች ናቸው። ስለዚህ እሱ የሚያደርጋቸውን ጥሩ ነገሮች በመውሰድ ስፔሻሊ ደግሞ ወደ ትሬዲንግ ከመጣችሁ በትሬዲንግ ከቆዩ ሰዎች የሚሏቸውን ነገር ሳይሆን የሚያደርጓቸውን ነገሮች በመማር በጣም በአጭር ጊዜ ሰክሰስፉል መሆን ትችላላችሁ። እነዚህ ነገሮች ዊነሮች ወደዳችሁም ጠላችሁም የሚከተሏቸው መንገዶች ናቸው። የትኛውም አይነት በትክክል በትሬዲንግ ሰክሰስፉል የሆነ ሰው ጋር ብትሄዱ እነዚህን ነገሮች በቅድሚያ ያደርጋቸዋል። ላይነግራችሁ ይችላል፣ ነገር ግን ያደርጋቸዋል። ሶ ሆነስት ሆናችሁ ለራሳችሁ ሆነስት ሆናችሁ እነዚህን ነገሮች ሪሊ ማለት ነው ማድረግ ማሰብ ወይም ደግሞ አደርጋለሁ ብሎ ፕላን ማድረግ ሳይሆን እነዚህ ነገሮች ማድረግ ከቻላችሁ በጣም በአጭር ጊዜ ብዙ ችግሮችን መፍታት ትችላላችሁ። ከእንደገናም ደግሞ በዚህ ኢንዱስትሪ ውስጥ በጣም ትንሽ ከሆኑት ከዊነሮች ግሩፕ መቀላቀል ትችላላችሁ። አይሆፕ ደግሞ ቪዲዮ እንደወደዳችሁት፣ ቪዲዮን ከወደዳችሁት ላይክ ማድረግ፣ ሰብስክራይብ ማድረግ ምናምን እንዳይረሳ። በቀጣይ ጊዜ እስከምንገናኝ ባባይ።